በሉስቲ በሉስቲ እስቲ ዳታ ይለቀቅልን የምትሉ በሉ አይ አይለቀቅ የምትሉ ደግሞ በሉ生注定是沧桑苦之来የተደመምክበት ልጅ ላልከው ሁሌም የምደመምበት ልጅ አዛሪያ ወንደሰን ይባላል። ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ዛሬም ለየት ባሉ የመዝናኛ ቪዲዮዎች ተመልሻለሁ። በተመረጡ ቪዲዮዎች ተመልሻለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ቪዲዮውን ላይክ በማድረግ እንጀምር። ወደ ዛሬ የመዝናኛ ቪዲዮ ያልፋለሁ። ሴትና አህያ ዝናብ አይፈሩም ይባላል ማለት ነው። ሴትና አህያ ዝናብ አይፈሩም አህያ ማለት ነው። እውነትሽን ነው? ይደረሳ ማለት ነው። አህያ እንስሳ ናት። በእንግሊዝኛ ምንድነው አህያ? ሞንኪ ስለ ተጠያቂዎች እንመለስበታለን። ጠያቂዋ ግን የምሯን ነው። ሞንኪ ኧረ መጠየቅ አንቺ እንዳትጠይቂ ሁለተኛ። ህፃኗ ወይኔ ተመቸኝ። ስሜታዊ መሆን ትጠላለህ። የእናቷ ደግሞ ሪያክሽን ደስ ሲል የህፃኗ ስሜታዊ መሆን ምንም አላስገረመኝም። በጣም ያስገረመኝ ምን እንደሆነ ታውቃላችሁ? የሀገራችን ሰዎች ምንም ሳይገባቸው እያለቀሱ ስሜታዊ የሆኑበት ሙዚቃ አላሳያችሁ። አራት አስቁን። ይሄ ሙዚቃ ስሜታዊ ያደርጋል መሰለኝ፣ ወዶ አይደለም፣ የሙዚቃው ባህሪ ነው። 100 ኪሎ ከማለት ይልቅ ዳውላ ማለት እንችላለን። አስባችሁታል? አዲስ አበባ ላይ ዳውላ ስትሉ የሆነ ስድብ ነው የሚመስለው። እስኪ አንድ ዳውላ ጤፍ ስንት ነው አለ አይደል? አይሄድም ዳውላ። ድንግልና በአንዳንድ ህብረተሰብ በሀገራችን በአንዳንድ የሀገራችን ክፍል ላይ የብር አምባር ሰበረሎ ፕሮግራም እንዳለ ታውቂያለሽ? እና ያ የሚሆነው ድንግልና ወንዱ ልጅ ከሰበረ በኋላ ነው። ይህ እንግዲህ የሴቷን ንጽህና የወንዱ ደግሞ ጀግንነት እየተነሳ የሚወደስበት ባህል ነበር አይደል? በሕክምና እንደምናውቀው አንዳንድ ከበድ የሚል ድንግልና አለ። ለምሳሌ በዚህ ጊዜ እንግዲህ ሰርሚዜው መጥቶ የሙሽራውን ፓርት ወስዶ ድንግልና እንዲሰበር ይደረጋል ማለት ነው። እንዴ ይሄ ባህል ትክክል ነው እንዴ? የምታውቁ ካላችሁ እስኪ ኮሜንት ላይ ጻፉልኝ። አስባችሁታል? ያገባው ወንድ እያለ ያገባው ወንድ መውሰድ ሲያቅተው ሌላኛው የስር ሚዜ የሚባለው መጥቶ ድንግልናዋን ይወስዳል ማለት ነው። ከዛስ በኋላ ምንድነው የሚፈጠረው? ከዛ በኋላ ከተጋባችው ወንድ ጋር አብራ ትኖራለች። ምን አይነት ስሜት ነው የሚኖረው ከዛ በኋላ? ይከብዳል። እውነት ከሆነ ይከብዳል። አንዳንድ ታሪኮች ስንሰማቸው ሰው ግን ለይቶለታል የምንላቸው ታሪኮች አሉ። ይህንን ሰው ላስተዋወቃችሁ። የኬንያው ኢየሱስ ነኝ የሚል ሰው ነው። ችግሩ ኢየሱስ ነኝ ማለቱ ጋር ብቻ አይበቃም። ሁልጊዜ ያልሆናችሁትን ነገር ነኝ ስትሉ ችግር ይከተላቸዋል። እሱም የተፈጠረበት አንድ በጣም ከባድ ችግር አለ። አሁን ላይ ፋሲካ እየተዳረሰ ነው። እናም ፋሲካ በመድረሱ ምክንያት አንዳንድ ተከታዮቹ ኢስተር ላይ ወይም ደግሞ ፋሲካ ከመድረሱ ከ3 ቀን በፊት ሰቅለንህ እንደ ኢየሱስ ክርስቶስ በ3ኛው ቀን መነሳት አለብህ እያሉት ነው። እናም ሰውየው ይህንን ጉዳይ ለፖሊስ ሪፖርት አድርጎታል። ተመችቶኛል ተከታዮቹ። የሚገርም በቃ እንደዚህ ነው በቃ ማፋጠጥ። ኢየሱስ ከሆነ ተሰቅሎ ይኸው ኢየሱስ ነኝ ብሏል አይደል? ስለዚህ ሰቅሎ ማሳየት ነው። አሪፍ ነው። እንደዚህ አይነት ተከታዮች ደስ ይላሉ በጣም። የተደመምክበት ልጅ ላልከው
ሁሌም የምደመምበት ልጅ አዛሪያ ወንደሰን ይባላል። እንደውም ከኔ ጋር 3 ኤፒሶድ ነው ምናምን ሌላ ሾው ሁሉ አሰርቼዋለሁ። አዛሪያ ወንደሰን ይባላል። ከእድሜው በላይ ፍጹም ማስተዋል ደግሞ ማስተዋሉ ይሄ ጄኒውን በቃ እንደው ምናልባት ቤተክርስቲያንም ስለሚሄድ ሊሆን ይችላል። በጣም የሚገርም ማስተዋል ያለው አንድ ህፃን አለ ሁልጊዜ የምደመምበት። ብዙዎቹ ቢያስደንቁኝም እሱ ይለያል። እስኪ እኔው አዛሪያን አንዳንዴ ፌክም እንዲታይላቸው ትኩረት ለመሳብ እንደዛ ያደርጋሉ። እዚህ ጋር የማስተር ነው የኛው የተመልካቹ ስህተት ነው። እንዴት ባንወድ ራሱ ኔጌቲቭ ነገር ደስ ይለናል። ወይዘሮ አዳነች አቤቤ ለ10 እናቶች ቤት ሰጠች የሚባለውን ትከፍታለህ ወይስ የ10 እናቶችን ቤት ቀምታ ሌላ ትልቅ ፎቅ ልታስገነባ ነው የሚለውን ትከፍታለህ? እንዴት ያኛው በቃ ምንም ላንተ እንትን አይልህም። ይሄኛው እንዴት ብለህ ትከፍታለህ? ባትወደው ራሱ ለማየት ጉጉት አለ ውስጣችን። የሰው ልጅ በተፈጥሮ ጉጉት አለ ውስጡ። እየመረጡ መጥፎ የሚገርም ነው። መጥፎ ባንወድም ግን ብታዩ መጥፎ ነው። ይሄ ልጅ በጣም ጎበዝ ልጅ ነው። እውነትም ነው ይገባዋል። የሚያስደምም ልጅ ነው። ዛሬ ልጆች በጣም ጀግኖች ናቸው። በአስተሳሰብ መጥቃችሁ ልቃችሁ ሄዳችኋል። ዋው ደስ ይላል በጣም እውነትም ያስደምማል። ይሄ ንግግሩ ራሱ ደስ ይላል። ሰሞኑ ካቀረብኩት ቪዲዮ ላይ አንድ ህፃን ጠፍታ ነበር እና እሷ ህፃን ዛሬ ተገኝታለች። በጣም ደስ ይላል። እስኪ በጣም ነው የሚያሳዝነው። እቺን የመሰለች ልዕልት ልጅ ወስደዋት እና ታምር ደግሞ ታሳሳለች። በጣም ደስ ይላል። ዋናው መገኘቷ ነው። እስካሁን ስንት ወንድ ጋር ዴት አድርገሻል? 14 ሪባን ስንሰራላት ጭንቅላቷ ላይ ምን ሆነች? ሻይ ሆነች። ድንግል ወንድ ወይስ ድንግል ያልሆነ ወንድ የትኛው ትመርጫለሽ? ድንግል የሆነ ጥሩ። ድንግል የሆነ ሸነኝ ልጆች ወቁኝ። ከ10 ስንት ትሰጣታለህ? ሆስቷች ነች። ከ10 ስንት ትሰጣታለህ? ሳቷሽ Oh my God, bro. Oh hell no, man. What the fuck, man? Get your ass. እኮ ተጥራጭበው ና ልጅህን ውሰድ። ደስ ሲል በእናትህ እውነትም የጩባውን ልጅ ነው የሚመስለው። በተረፈ ያው እንደምወደው ያውቃል። ምንም የምናገረው ነገር የለም። በቃ እሺ ያው የፍቅር መገለጫ መሳም ነውና እስኪ ሳም እዚህ ካሜራ ፊት ልሳም። እሺ ጉንጯና ከንፈሯን ሳማት እያለ ነው። እሺ ያስፈቀደ ነው። እንዴ እዚህም ድራማ መስራት ያለብን አይመስለኝም። በቃ ኃይሌ ይሄ እውነታው ነው። ምንም የምትክረው ነገር የለም። በቃ ሲጀምር ድራማህን አትስራ። በቃ ደግሞ እንዴ ለሳም ምናምን ትላለህ እንዴ? አይደብርህም እንዴ አንተ? ሲጀምር የሌለ ነገር ነው እያረክ ያለው። በቃ እኔ እናንተ ፍቅረኛ እንዳለን ግልጽ ነው። እኔ እና እሱ ገንዘብ ማግኘት ስላለብን ምንም እየረበሽኩ አይደለም ኃይሌ። እውነታውን እያወራሁ ነው። እዚህ ደረጃ የምትደርስ ስላልመሰለኝ ነው እስካሁን ጭዬ ቁጭ ያልኩት። እስካሁን ያወራችሁን ይሸጥ ነው ማለት ነው? የለም ምንም ነገር የለም። ላይክ በቃ እኔ እና እሱ ገንዘብ ሜክ ለማድረግ መስራት ያለብን እየሰራ ነው። እንደዚህ አይነት ነገር የለም። አንቺ ምን ቆሻሻ ወሬ ነው የምታወሪው? ኃይሌ እውነቱን እየተነገርከለት ክብርን ጠብቅና ቁጭ በል በቃ። አፕሎች ሌላ አቁምልኝ ብሮ አቁመዋላ። በቃ አቁምልኝ። ተነጋግራችኋል? ስለዚህ ነው አንቺ ኧረ እኔ ምን የሚያውቀው ነገር ነው። ምንም አዲስ ነገር የለም። ድራማ እየሰራህባቸው እነሱ ላይ አንተ አታፍርም እንዴ? ምን ሆነህ ነው? ጭራሽ ደግሞ ኦኬ አሁን አንተም ታውቅ ነበር። ምንም ነው የማውቀው። አንቺ ግን ምንድን የምርሽን ነው የምታወሪው? እውነታውን ነው እያወራ ያለሁት እኔ። ላይክ እውነታውን ነው እያወራ ያለሁት። እንደዚህ አይነት ነገር የለም። አንቺ ቆሻሻ ወሬ አታውሪ። ምንድን ነው ያረክሻለሽው? አርፈህ ተቀመጥ። ኢንተርቪው መጣ እንደዚህ አይነት የጅል ስራ ትሰራለሽ እንዴ? ለኔ ፍቅረኛ እንደሆናችሁ ነግሮ ዛሬ ቀጠሮ ይዤ ታዋችሁ። ላይክ ለሚዲያው ወይም ደግሞ ለስራ እንደዛ ነን። ምክንያቱም ገንዘብ ማግኘት ስላለብን ማድረግ ያለብን ነገር እያደረግን ነው። በተረፈ እዚህ ከሌላ ድራማ የሚያሰራ ነገር የለም። ንቀልል ኖ አይ በቃ ችግር የለም። አጠገቢ እንዳለሽ ስሜት መጀመሪያ ተረጋጋ። ኃይልዬ መረጋጋት አለብን። ካልተረጋጋ ከባድ ነው። ፍቅር ኦቨር ወጣች፣ ፍቅር ደነሰች፣ ፍቅር ተሽኮረመመች። ሲዝም ይላል
ነብይ ደምሳሽ አልተቻለም። ፍቅር ሲዝም ደስ ይላል። እባክህ እኔ ወንድም አንድ የሬሳ ሳጥን ፈልጌ ነበር። የሟች ቁመት ስንት ነው? እኔ እንጃ። ቁመቱን ካላወቅኩኝ ማለት ልሸጥልህ አልችልም። ግዴታ ቁመቱን ማወቅ አለብኝ። አንተ በቃ አትደውልልኝ፣ ሌላ ፍቅረኛ ይዣለሁ፣ አልፈልግህም። እባክሽ አትዝጊ። ላሳለፍናቸው ጣፋጭ ፍቅር ዓመታት ብለሽ አንድ ነገር ብቻ አድርጊልኝ። ሌላ ነገር ካንቺ ምንም አልፈልግም። ምንድነው? ቁመትሽ ስንት ነው? ምን ይሰራልሃል? ፈልጌው ነው። ሜትር ከ65 ካሁን በኋላ ግን እንዳትደውልልኝ፣ ፍቅረኛ ይቆጣኛል። የሱስ ስንት ነው? የማ የፍቅረኛሽ? ሜትር ከ80 ካሁን በኋላ ግን እንዳትደውልልኝ። ሁለት ወስዳለሁ፣ ሜትር ከ65 እና ሜትር ከ80። እኔ ደግሞ የእድሜ ሙሰኛ ምን ያፈጣሉ? በእግዚአብሔር ያንቺ ምን ተሳደበው? እዛው ጋር ከልጁ ጋር ያሉት ናቸው። ሺባቶ ሰውብን እኮ ነው። ኧረ እርሶ ሰውዬ ምግብ እያበዙ ነው። ምን አባ ገዝተልኛል? አይ ወሬኛ ታዲያ ዝም በል እንዴ። ኧረ ኧረ ይደብራል እንዴ። ኧረ ክላብ አድርግልኝ ጭቆጮ በጣም ተመስጠውብኛል። አታያቸውም እንዴ? ለእኔ ነው የሚሆነው እየተባባሉ ሁለቱም እኮ። እርሱ ምንድን ነው የሚሆኑላቸው? ወላጅ አልባ ስለሆኑ አባት። እንደዛ ከሆነ ጥሩ ነው። ለእርሶም ለነፍሶት ይሆኑታል። ይለት ይመስላልና አሁን ስታየኝ እኔ እስኪ ምን ወላጅ አልባ ሰብሳቢ ይመስላል? አፍቅረውኝ ነው እንጂ ዋንዴው እርሶም ታዲያ አይገርምም? እዛ ጋር ሰውዬ ይታያቸዋል። እኚህ ሊፖፕ የሚጠሩት ሂሳብ መከፍለው እኔ ነኝ ብሏቸዋል። ይኸውልህ እንደምትላቸው ከጡረታው ላይ ቀንሶ ለእኛ ሂሳብ መክፈል በፈጣሪም ስለሚያስጠይቀን ይቅርብን በላቸው። እሺ ዝም በላት እሷን። እሺ እናመሰግናለን በጣም ሂሳብ ራሳችን ከፍላለን በልልን። እሺ ጡረተኛ አይደሉም፣ ሀብታም ናቸው። ሀብታም ናቸው እንዴ? ስማኝማ በእናትህ ወይ ስንት ፎቅ አላቸው? በስማቸው ምንም ፎቅ የላቸውም። ያው በስማቸው ካልሆነ ሰርቆ ነው የሚሆነው። የሆነ ምን ችግር አለ? ክፈሉ በላቸው በቃ። ስልክ ከሰጡ ነው ክፈል ያሉት። ስልካችን ምን ያደርግላቸዋል? ቁልቁል ሊደምሩት ነው እንዴ? ነው እንዴ? በሚደምሩ በአንድ ምግብና በሁለት ለስላሳ አያዋጣንም። ከፈለጉ መኪና ሰጥተው ይሞክሩን በላቸው። እሺ እላቸው። ይኸውልህ ስማኝ ደግሞ ወይ የሀብታሞቹን ስታይል እናውቀዋለን። ሊቢሬው ችግር የለም እርሱ ጋር ይቀመጥ በላቸው። እሺ አፈራው ይተውናል አይገልጸውም። የዛሬ ቪዲዮ ይህን ይመስል ነበር። ዘና ፈታ እንዳላችሁ ተስፋ አድርጋለሁ። በሌላ የመዝናኛ ቪዲዮ ስንመለስ ሰላም ሁኑልኝ። ባይ ባይ።